አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች በሙሉ በያላችሁበት የአላህ ሱብሓነሁ ወተዓላ ጥበቃ ይለያችሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ሀገሬ ልጆች ሀገራችንን አላህ ሱብሓነሁ ወተዓላ ሰላም አላህ ያድርግልን። በዱዓ በጸሎት እንበርታለሁ። ከክፉ ነገር አላህ ይጠብቃችሁ። ውድ ሀገሬ ልጆች ያልፍልኛል ብላችሁ በሰው ሀገር ደፋ ቀና የምትሉ እህት ወንድሞቼ አላህ ሱብሓነሁ ወተዓላ የርፈት ርዚቅ ይወፍቃችሁ እላለሁ። ዛሬ ይዤላችሁ የመጣሁት የጓደኛዬን ስጦታ ነው። በጣም ደስ የሚል ስጦታ ነው። ስጦታን ተሰጣጡ ውዴታን ይጨምራል ብለዋል ውድ ነቢያችን ሰለላሁ ዐለይሂ ወሰለም። የስጦታ ትንሽ ትልቅ የለውም፣ ያለንን ነገር እንሰጣጥ። ስጦታ አሪፍ ነው ማለት ነው ሀባይቤ። ለምን እንዳለ ቁራጭ አበባ ለምን አትሆንም? ትንሽዬ አበባ እና ውዷ ጓደኛዬ እንደዚህ አንብሽ ብሻኛለኝ ማለት ነው። ማሻአላህ ተባረከላ። እዚህ ላይ ኢንሻአላ በሌላ ቀን አሪፍ ቪዲዮ ስላላችኋለሁ። ሴት ልጅ በተመለከተ በአጥሩ ጉዳይ ሴት ልጅ ወደ ውጭ ስትወጣ ተአጥራ መውጣት አትችልም። ኒቃማ ወይም አባያዋ ሽቶ የነካው ከሆነ ያን አጥባ ወይም ደግሞ ቀይራ ሌላ ልብስ ቀይራ መውጣት አለባት። ሽቶ ተነፍታ መውጣት ክልክል ነው ማለት ነው ሀባይቢ፣ ሀራም ነው። ይህን ደግሞ ሙስሊሞች ታውቃላችሁ። ያው ሁላችሁም አላህ ይጠብቃችሁ እላለሁኝ። እዚህ ጋር ኢንሻአላ አብረን እንከፍታለን ሀዲያውን። ውዷ ጓደኛዬ ጀዛኩሙላሁ ኸይረን ጀዛ። በጣም ነበር እንዳደ ደስ ያለኝ። የሰው ልጅ ምንም ቢሆን አስቦ ተጨንቆ እንደዚህ እንትን ሲል በጣም ነው ደስ የሚለው። አላህ ያስደስትሽ፣ እወድሻለሁ፣ አላህ ይጠብቅሽ፣ አላህ ያሽን አላህ ይስጥሽ። ጀዛኩሙላሁ ኸይረን ጀዛ ሀቢበቴ። ይሄን ለማስታወሻ ነው እንግዲህ ስጨርክልሽ። እርግጠኛ ነኝ ቪዲዮውን ታይዋለሽ። ሽክራን እክቲር የኔ ንግስት ብያለሁኝ። አላህ ይጠብቃችሁ እህት ወንድሞቼ እና እንዋደድ። አላህ ሱብሓነሁ ወተዓላ ሷሊህ እህቶችን አላህ ይወፍቀን እንዳለሁኝ። አንዳንዶቹ ጓደኞች ከእናት ልጅ ምንም የማትለዩቸው ጓደኞች አሉ። በቃ ስጠፉ የሚጠይቋቸው የት ገባሽ፣ የት ነሽ ብለው የሚፈልጓቸው እህቶቼ አሉ ማለት ነው ሀባይቤ። አላህ ሷሊሆችን አላህ ያብዛልን እላለሁ። ከክፉ ነገር አላህ ይሰውራችሁ ሀባይቤ እና ስጦታን ተሰጣጡ ሀባይቤ። የስጦታ ትንሽ ትልቅ የለውም። አላህ ሱብሓነሁ ወተዓላ ኸይር ነገር አላህ ይወፍቃችሁ። እኔንም እናንተንም ስጦታውን አብረን እንከፍታለን። ከዚህ ጋር ካርቶኑ ይሄን ይመስላል። ለሴትም ለወንድም ነው የሚሆነው አንድ ካርቶን ውስጥ ያለው ማለት ነው ሀባይቤ። ልነግራችሁ አልችልም ማለት ነው። ሽታው በጣም ነው ደስ የሚለው። ማሻአላህ ተባረከላ። ያው እኔ እወዳለሁ ግን ቤት ስሆን ነው የምጠቀመው። እና ደግሞ አንድ ነገር የማስጠነቅቃችሁ ቢኖር እህቶቼ ሰው ቤት ስትሰሩ ሽቶ ባካችሁ አትቀቡ እላለሁኝ ሀባይቤ። በቤታችሁ ሆናችሁ ነው መቀባት ያለባችሁ። አላህ ይጠብቃችሁ ይጠብቀን እላለሁ። እዚህ ጋር መክፈት ጀምረናል። እዚህ ጋር እየከፈትን ነው ሀባይቤ። ያው ኤዲት ማድረግ እየተለማመድን ነው እንግዲህ። ቅርታ እናስተካክላለን ኢንሻአላ። እናት ወድመችም የለመደ የለም አይደል? እናስተካክላለን እና አበረታቱኝ ወንድሞቼ። ያው ሰብስክራይቡ ያው እንደምታዩት ነው፣ ግን ገና ልክ እንደ አዲስ ጀማሪ ነኝ። አበረታቱኝ። ይህን ይመስላል። ገና ከፍቼው ነው። አራቱም የተለያየ ሽታ ነው ያለው። ይገርማችኋል። የተለያየ ማን እንደ ከለሩ የተለያዩ ናቸው። በጣም ነው ደስ የሚሉት። 8 ቁጥር አይመስልም እንደ ሀባይ 8 ቁጥር ሴት ይቅርታ፣ ለጨዋታ ነው ወይ። እዚህ ጋር በጣም የወደድኳት ሁሉንም ወድጃለሁ፣ ግን እቺ ዋርድ ከለሯ በጣም ነው እንዳለች ልስልስ ያለች አሪፍ ሽታ ያላት ናት ማለት ነው ሀባይቤ። በጣም ነው ደስ ያለኝ። አላህ ያስደስትሽ የኔ ውድ፣ ወድሻለሁ፣ አከብርሻለሁ የኔ እህት። ከሷሊሆቹ ጋር ተጠጋ፣ ከተማሩት ጋር ተጠጋ። ሷሊህ ጓደኛ አንቺ ብትሳሳች እሷ እንትን ትልሻለች፣ ያኔ ታነጽሻለች። ያኔ መጥፎ ነገር ላይ እንደሆንሽ
በቃ ታስተካክልሽ ትችላለች ማለት ነው ከአላህ ጋር። ሁላችሁም አላህ ይጠብቃችሁ እህቶቼ፣ ወንድሞቼ። እርስ በርሳችን እንዋደድ፣ እርስ በርሳችን አይዟችሁ እንባባል። እኛ እህትማማቾች ነን። ስንዋደድ በማስመሰል ሳይሆን በሁሉም ነገር፣ በክፉም ነገር በጥሩም ነገር ተጎናችሁ ለመሆን ነው። አንዳንዶቹ አሉ በጥሩ ነገር ተጎናችሁ ይሆኑና እንደዚህ ወደ ስትሉ ትተዋችሁ የሚሄዱ አሉ። እነዛ ጓደኞች ጓደኛ ሳይሆኑ አስመሳይ ጊዜያዊ ጓደኞች ናቸው ማለት ነው። ለአኺራም ለዱንያም የሚጠቅሙ ጓደኞችን አላህ ይወፍቃችሁ እላለሁኝ። አላህ ይወፍቀን። አሚን 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 አሚን። ያቺ ጓደኛሽ ልክ እንደ እናት ልጅ ስትጠፊ የታለሽ፣ ስትገቢ የት ገባሽ፣ የት ሄደሽ ነው፣ ለምን ዛሬ አልቀራሽም ቁርአን ከኛ ጋር የት ገብተሽ ነው እያለች ትፈልግሻለች። እና ሷሊህ ጓደኞችን አላህ ያብዛልን እላለሁ። ሀባይቤ ይቅርታ ያደረጉት እነሱ እንትን ይላል፣ አስተካክላለሁ። ውድ ሀገሬ ልጆች ያው እናት ወደ ለመን የለም እኛም እንለምዳለን ትላላችሁ። አንዳንዶቹ ጓደኞች አስመስለው ልክ ካፋፋቸው ጥሩ ጥሩ ያጫውታቸዋል። ደግሞ ሆዳቸው ደግሞ በሸር የታመቁ አሉ። አላህ ይጠብቀን ይጠብቃቸው እላለሁ ሀባይቤ ከነ እንደዚህ አይነቱ ጓደኞች። አንዳንዶቹ ጓደኞች አሉ ሲጠፉ ይናፍቋችኋል። በቃ እኔ እንጃ ለእናት ልጅ የማትነግሯቸውን ሁሉ ሚስጥር ነው የምትናገሩት ለጓደኞቻቸው። እና መልካሞችን አላህ ያብዛልን እንላለሁ። አላህ ይወፍቃችሁ ጥሩ ጓደኛ እናንተንም። ይህን ይመስላል ስጦታው። እንግዲህ እየጻፋቸው የራዲያ ጓደኛ ያው ታነባለች። ኮሜንት አስቀምጡለት። ክብር በይ መሰልሽን ያብዛልን ለእኛም በሏት። እሺ ለሰው አስባ እንደዚህ አሽጋ የታሽገ ምናምን ነገር ነበር። ያው ፈትቻው እንደገና እስቲ እንዳለ ቪዲዮ ወስራላ ብዬ ነው ማለት ነው ሀባይቤ። ይሄን ይመስላል። አራቱም የተለያየ ሽታ አለ። በጣም ነው ደስ የሚለው። አንዳንዶቹ ጓደኞች ጥሩ ጓደኛ የመስለው ባላቸውን ላፍ በቃ የሆነ ቤተሰብ ጋር የሚያጣሉ ምን የሚሉ ብዙ ነገር የሚያደርጉ ጓደኞች አሉ። በዛውም ልክ ደግሞ ወላሂ ሷሊህ እህቶቼ አሉ በቃ ደስ የሚሉ በቃ ልክ እንደናንተ ተቆርቁረው ለእናንተ ዳዋ የሚያደርጉላችሁ በቃ ተመጥፎ ነገር እንድትርቁ ምናምን ነገር እንድትሰተሩ ዱዓ ያደርጉላችኋል። ጥሩ ጓደኛ ልንገራችሁ ወላሂ ሲሰግዱም ሲጾሙም በቃ ምንም ሲሉ ዱዓ ያደርጉላችኋል። እና አላህ ሷሊሆችን አላህ ይወፍቀን ሀባይቢ። አሜን በሉ አሜን በሉ። እና ለጓደኛ እንግዲህ ሽክረን ክብር በይልን እያላችሁ ኮሜንት ላይ ጻፉላት። ይሄን ያስላለ በጣም ነው ወደድኳት። እንግዲህ ትላላችሁ ሷሊሆችን አላህ ይወፍቀን፣ አላህ ይሰትረን ያ ረብ ያ ረህማን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጧት ከማታ ተጎኔ ያላችሁ እህት ወንድሞቼ ጀዛኩሙላሁ ኸይረን ጀዛ ክብር በብልኝ። አመሰግናለሁ የምታበረታቱኝ በሁሉም ነገር ክብር በብልኝ። አላህ ከመልካሞች ጋር አላህ ያርገን። አላህ ጥሩዎችን አላህ ይወፍቀን እላለሁ። ሷሊህ ጓደኛ ሀባይቢ የትም አይገኝም። በአሁን ሰዓት ሶሻል ሚዲያ እንደዚህ ባበላሸው ሰዓት ሷሊህ ጓደኛ ማግኘት በጣም ከባድ ነው ሀባይቤ። አላህ ሷሊሆቹን ጓደኞች አላህ ይወፍቀን። ለኔም ለእናንተም እላለሁ ሀባይቤ። ጓደኛ ማለት ማስመሰል ሳይሆን በቃ ጥሩ ጓደኛ ትሆናችሁ ጥሩ ጓደኛ መሆን ነው። ሲከፋትም ስታጠፋም መቆጣት ተይ ማለት አለባችሁ ማለት ነው። ችላ ብላችሁ ማለፍ ሳይሆን ማለት ነው። ሁላችሁም እወዳችኋለሁ፣ አክብራችኋለሁ። አሰላሙ አለይኩም ወረህመቱላሂ